ሰላም ሰላም ውድ የቢሼልፍ ትረካ ቤተሰቦች እንዴት ቆያችሁ? ዛሬ ከባልሽ ሀብታሙን ሽማግሌ ከመረጥሽ በኋላ በሚል ርዕስ በህይወት ምሻው የተጻፈውን ወግ ነው የምተርክላችሁ። እስከ ትረካው ማብቂያ ድረስ አብራችሁኝ እንድትቆዩ እየጋበዝኩ ከመጀመራችሁ በፊት ቪዲዮውን ላይክ እንድታደርጉልኝና ሰብስክራይብ ያላረጋችሁ ደግሞ በማድረግ እንድታበረታቱኝ በትህትና ጠይቃለሁ። መልካም ቆይታ። ከ13 እህት ድርጅቶቹ ባንዱ ውስጥ ጀማሪ ማርኬቲንግ ሰራተኛ ነሽ። ድካሙ ብዙ፣ ደሞዙ ትንሽ ነው። አግብተሻል። የ2 ዓመት ባልሽ ከዓመት በፊት ከስራ ከተቀነሰ ወዲህ ስራ ለማግኘት ሳያሰልስ ደጅ ቢጠናም አልሆነለትም። ብዙ ነገር አይሆንለትም። ግንባር ብቻ ሳይሆን ራዕይም የለውም። የሚሰራውን ሰርቶ የዘመኑ ወንድ እንደሚሮጠው ሮጦ ገንዘብ መሰብሰብ፣ ቶሎ ሀብታም መሆን እቅድ የሌለው ልፍስፍስ ቢጤ ነው። ይህ ያማረረሻል፣ ያንገሸግሽሻል፣ ክፉኛ ያስጠላሻል። ደሞዝሽ ለኮንዶሚኒየም ኪራይ ተከፍላ ሆዳችሁን ሞልታ ከታክሲ ተርፋ የወጣትነት ውበትሽን ለመንከባከብ የሚያስችል ርካሽ ኮስሞቲክስ እንኳን መግዛት ይሳናታል። በ27 ዓመትሽ 30 ቤት የገባሽ የምትመሲው ውበት አጥሮሽ አይደለም፣ ገንዘብ ጎሎሽ ነው። ይሄኔ ነው አቶ ይሄይስ የ13ቱ ድርጅቶች ባለቤት አንቺ የምትሰሪበት ቢሮ ለጉብኝት የመጣው። እንከን አልባ ሱፍ ግጥም አድርጎ ለብሷል። ጫማው እንደ መስታወት ያበራል። ጥፍሮቹ በጥራት ተከርክመው ጸጉሩ በስነ ስርዓት ተበጥሯል። ሽማግሌ ይሆን እንጂ ጥራት ያለው ሰው ነው ብለሽ አሰብሽ። አንቺ አካባቢ ካሉት ባልደረቦችሽና አለቆችሽም ጭምር አጠር ያለ ወሬ አውርቶ አንቺ ዲስክ ጋር ሲደርስ ግን የባጤ ቆጡን እየቀባጠረ ረጅም ሰዓት ይቆያል። ባልደረቦችሽ በግርምት ያፈጣሉ፣ ያፈጡብሻል። እንዳልገባሽ ሆነሽ በቆምሽበት ዲስክሽን እንደ ሰው እየዳበሽ እርባና የሌላቸው ጥያቄዎቹን እየተሽኮረመምሽ ትመልሻለሽ። ሰው ሁሉ አንቱ ሲለው አንቺ ግን በድፍረት አንተ እያልሽ ታወሪዋለሽ። ማርኬቲንግ እንዴት ነው? ብዙ ተወዳዳሪ ፈርኒቸር ቤቶች እየተከፈቱ ነው፣ እንዳታከስሪ ወጥረሽ እየሰራሽ ነው አይነት ጥያቄ ነው ቃላት እየለዋወጥ የሚጠይቅሽ። አዎ አቶ ይሄይስ ትያለሽ መልሰሽ መላልሰሽ። በሁለተኛው ቀን ዋናው ቢሮ ትፈለጊያለሽ ተብሎ ይደወልልሻል። ማን ነው ፈላጊ ስትይ አቶ ይሄይስ ትልሻለሽ ጸሐፊዋ። እየገባሽ ባልገባው ሰው ሁናቴ አለችኝ የምትያትንና ውብ ታደርገኛለች የምትያትን በቢሮና በመጠጥ ቤት መካከል ያለች አረንጓዴ ቀሚስሽን በዚያ የፈረደበት ጓደኛሽ አበባ ከዱባይ ባመጣችልሽ አንድ ለናቷ ጥልፍልፍ ጥቁር ሂል ጫማ ታደርጊና ፊትሽን ከወትሮ በተለየ ተቀባቢና ጸጉርሽን ያምርብኛል እንደምትዩ ወደ ላይ ታሲጂና ከቀጠሮሽ 15 ደቂቃ ቀድመሽ አቶ ይሄይስ ቢሮ ከችትያለሽ። ቢሮ እንደገባሽ በስርዓቱ ጨብጦ ቁጭ በይልሻል። ከቢሮውና ከጠረጴዛው ትልቅነት የተነሳ ቦታው ሄዶ ሲቀመጥ በመሃላችሁ 5 ሰው የሚያቆም ክፍተት አለ። እጅሽን እንደያዘሽ አንገትሽን እንደዳበሰሽ ሁሉ ክፉኛ ያሽኮረመምሻል። ሁለታችሁም የምታደርጉትን ታውቃላችሁ፣ ግን ማስመሰል ላይ ብርቱ ናችሁ። ወሬያችሁ ጭራና ቀንድ አልባ ይሆናል። ስለ ስራ ያወራሻል። በቅርብ ጣሊያን ሄዶ ስለ መምጣቱ ይነግርሻል። ማርኬቲንግ የት እንደተማርሽ ይጠይቅሻል። ቅድስተ ማርያም ስትዩ ያንስሻል በሚል አይናይቶ ውጭ ሀገር ስላሉ የማርኬቲንግ አጭርና ረጅም ኮርሶች ይዘረዝርልሻል። ካምፓኒው ሊያስተምርሽ እንደሚፈልግ እንደ ትልቅ ሀብት እንደሚያይሽ ያወራሻል። ትሽኮረመሚያለሽ፣ ትስቂያለሽ፣ ትንሽ ታወሪያለሽ። ከዚያ እንደ ቀላል ነገር የ22 ዓመት ሚስቱና የ4 ልጆቹ እናት በጠና መታመሟንና የሚስትነት ግዴታዋን መወጣት ስላለመቻሏ ሳያዋርዳት እንዲያውም እያዘነላት ይነግርሻል። ባለትዳር መሆኑ ላንቺ ዜና ስላይደለ የምትደነግጪው በመታመሟ ብቻ ነው። ለምን ይሄንን ነገረኝ ብለሽ ታስቢያለሽ፣ ግን አትጠይቂውም። ለምን አስቦኝ ነው ብለሽ አትጨነቂም። ይልቅ አንቺም ባለትዳር ስለመሆንሽ እንደዋዛ እንዲህ ብለሽ ትነግሪዋለሽ። እኔ ካገባው ገና 2 ዓመቴ ነው። 22 ዓመት ረጅም ነው ቲና በድንገት ወሬያችሁ ይቆማል። ባለትዳር መሆንሽን ቀድሞ ያላወቀ ይመስላል። ርካሽ ወርቅ መሳይ ቀለበትሽ ለሀብታም አይኑ አይታየውም። ግድ የለም እኔ ጓደኝነትሽን ነው የምፈልገው ብሎ ይስቃል። ውሸቱን ነው። በግራ እጁ ጢሙን እየነካካ ነው። እሱ እንደዚያ ሲያደርግ አንቺ ያጠለቀውን ግብድዬ ሰዓት ታያለሽ። ሲኤንኤን ላይ
ታይምለስ ተብሎ ሲተዋወቅ ያየሽውን ሰዓቱን በትኩረት ታያለሽ። በሆድሽ ስንት ብር ይሆን ብለሽ ትጠይቂያለሽ። የተከራየሽውን ኮንዶሚኒየም ሊገዛ እንደሚችል ትገምቺና ፈገግ ብለሽ እሽት ያለሽ። ስለሚስቱ ማውራት ይቀጥላል። ስለ በሽታዋ፣ መሞቷ እንደማይቀር፣ ያልወሰድኳት ሀገር፣ ያላያት ሐኪም የለም፣ ከዚህ በኋላ ምንም መፍትሄ የለውም ይልሻል። ብዙ ገንዘብ ወጣ፣ እሷም ተሰቃየች፣ ምን አባቴ ላድርጋት ይልሻል። ማዘንሽን በፊትሽ ታሳዩና ምን አለ የኔም ባል እንዳንተ በሆነ ትያለሽ። አቅደሽ ያወጣሻቸው ቃላት ናቸው። ቦይ እንደቀደድሽለት ይገባውና ስለ ባልሽ ንገሪኝ ይልሻል። ስራ እንደሌለው፣ ህልም እንደሌለው፣ ገንዘብ እንደሌለው ትነግሪዋለሽ። በገንዘብ መጨቃጨቅ እንዳማረረሽ ታወሪዋለሽ። በዚህ እድሜሽ ለሽሮ በርበሬ፣ ለቤት ኪራይና ትራንስፖርት መጨነቅሽን ትነግሪዋለሽ። ከወንበሩ ተነስቶ ወደ አንቺ ይመጣል። ትከሻሽን በማቀፍ ሁኔታ ይዳብሳል። ግንኙነት ራሱ ካረግን ቆይተናል ትያለሽ። አሁንም አቅደሽ ያወጣሻቸው ቃላት ናቸው። ከዚያ ግን ነውር እንደሰራሽ የማይባል እንዳልሽ ታነሺና ወይኔ ምን ነክቶኝ ነው ገመና የምዘከዝክልህ ግን ብለሽ ትሽኮረመሚያለሽ። እንኳን ነገርሽኝ ደስ ነው ያለኝ ብሎ ትከሻሽ ላይ የነበረውን ቀኝ እጁን ወደ አንገትሽ ይወስዳል። ግንኙነታችሁ እንደዋዛ እንዲህ ይጀመራል። ያለ ተጨማሪ ጥቅማ ጥቅም ለተከታታይ ቀናት በግብዣ ያጣድፍሻል፣ በስጦታ ያንበሸብሽሻል። ምንም ነገር ውድ ነው ከማይል ወንድ ጋር መሆን ምንኛ ያስደስታል። ያየሽውን ሁሉ በሁለትና በሶስት አባስቶ ያማረሽን ሁሉ በጅምላ ገዝቶ የሚሰጥ ወዳጅ እንዴት ያረካል ብለሽ ታስቢያለሽ። የቁርስ፣ ምሳ፣ እራት ግብዣዎቹ ያልለመድሻቸው አይነት ናቸው። ሬስቶራንቶቹ ከዚህ በፊት ባይንም አታውቂያቸውም። ምግቦቹን አልለመድሻቸውም። ስፓጌቲ በክሪም ሶስ የምስር ወጥን ያክል ባያስደስትሽም አቶ ይሄይስ ግን ሳትደርሺ ቀድሞ ያዝልሻል። ትበይዋለሽ። ኩከምበር ሱፕና ኤግ ፕላንት ሳላድ አንጀትሽን ባያደርሱም ፍርፍር ያቆመ ሆድሽን ትሞይባቸዋለሽ። የሚጋብዝሽ መጠጥ ስሙ ለጆሮሽ ባዳ፣ ጣዕሙ ደግሞ ለምላስሽ እንግዳ ነው። ግን ስትጠጪው ሁሌም በሐሴት እንደተንሳፈፍሽ ነው። ከአታካችና ንትርክ የበዛበት የእጥረትና ያለቀብኝ ህይወትሽ ከመቅስፈት ተመንጥቀሽ ወጥተሻል። ከቁጠባ ተላቀሽ ወደ መትረፍረፍ ዓለም በቀናት ተቀላቅለሻል። ከታክሲ ሰልፍ ህይወት ድንገት ተለይተሽ በውድ መኪና በሹፌር መንሸራሸር ጀምረሻል። የካፒታል ሆቴል ስፓ ሰራተኞች ሳትደርሺ መምጣትሽን ያውቃሉ። የኤክስክሉሲቭ ቡቲክ ጢባራም ሰራተኞች የጫማና ልብስ ልኬትሽን አበጥረው ያውቃሉ። የጸጉርና የሜካፕ ቅራቅንቦችሽ ማስቀመጫ እስክታጪ በስተውልሻል። ወዝና ደም ግባትሽ ጥቅ ብሎ የ21 ዓመት ጉብል መስለሻል። ለካ ገንዘብ ካገኘች ሁሏም ሴት ውብ፣ ሁሏም ሴት ወጣት ናት ብለሽ ታስቢያለሽ። አቶ ይሄይስ ገንዘብ ብቻ አይደለም የሰጠሽ፣ ክላስ ነው ከፍን ያደረገሽ። ከፍ ሜርሴዲስ መኪና ውስጥ ሲያስገባሽና መቀመጫሽ ምቾቱ ቂቤ ላይ የተቀመጥሽ የሚመስለው ወንበር ላይ ሲቀመጥ ክላስሽ ከፍ ማለቱ ይገባሻል። ተሄዶ የማይጨረስ ሚስቱና ልጆቹ የማያውቁት ሰፊ ግን ህይወት አልባ ቤት ውስጥ ገብተሽ ትልልቅ ሶፋዎች ውስጥ ስትቀመጪ ሳይሆን ስትሰምጪ ውድ ወይን ቀርቶ ያመጣልሻል። ሽማግሌ ስለሆነ ሴት ሲይዝ በስርዓት ነው። እንደ ወይዘሮ በክብር ይዝሻል፣ ይንከባከብሻል። የድሮ ሮማንስ ደስ ይላል ብለሽ ታስቢያለሽ። የሚያቀብጥ ወንድ ደስ ያሰኛል ብለሽ ታስቢያለሽ። ወይን ቀርቶ ሲያመጣልሽ የቤት ልጆች ስለማይጠጡ ትሽኮረመሚና ሀረኒ ዝም ብዬ እኮ ነው አልጠጣም፣ ለሆነ ኦኬዥን ካልሆነ ብዙ አይደለሁም ብለሽ ትግደረደሪያለሽ። ሳቅ ብሎ ምንም ሳይል በወይን የተሞላውን ብርጭቆ ይገፋልሻል። ሳያስገድድሽ ያለ ቃላት ጠጪ ይልሻል። ትቀበያለሽ፣ ትጨልጫለሽ። ይህ ወይን እንደ ጉደር አንጀትሽን አያቃጥለውም። እንጆሪ እንጆሪ ይላል። ጉሮሮሽን እያሞቀ ሲወርድ ፍጹም መዝናናት፣ ፍጹም መመቸት ይሰማሻል። ሁለመናሽ ይከፋፈታል። ትንሽ ቆይቶ ይመጣና ሶፋው እጀታ ላይ ተቀምጦ ጣቶቹን በፀጉርሽ መካከል ሲያመላልስ በማፈር ታይዋለሽ። ተዋቲውም ግን ደግሞ ሌላ ቦታ እንዲነካሽም አታበረታችሁም። የሱ አይነት ወንድ የመረጣ ሴትን ቤቱ አምጥቶ እጆቹን በፈለገው ፍጥነት የትም የሰውነቷ ክፍል መውሰድ እንደሚችል ስለሚረዳ ማበረታታት ወይ መከልከልን አይፈልግም። ዝም ብሎ ማየት ነው። ዝም
ከአቶ ይሄይስ ጋር አንሶላ የተጋራሽበት የመጀመሪያው ዕለት ከባልሽም ከድሮ ፍቅረኞችሽም የተለየ ቀን እንደነበር ታውቂያለሽ። በቃ ብቻ የተሞላ ትልቅ ቤቱ ሳይሆን ቅንጡ ሆቴል ይወስድሻል። በጣሊያንኛ ሙዚቃ የታጀበ በደንብ ያልበሰለ የጥጃ ስጋ ስቴክ ምሳ ይጋብዝሻል። የጥጃ ስጋ ከበሬ ስጋ ይልቅ ለጤና እንደሚሻል ያወራሻል። ሚዲየም ሬር ከበሰለ ስጋ እንደሚመርጥ ይነግርሻል። ደምደም እያለሽ ስቴኩን ትበያለሽ። ግን በቀን ጥሩ ነው እያልሽ ወይንሽን ትጠጫለሽ። አሁንም የሚፈለገውንም የማይፈለገውንም ሳይጠይቅ በሚያመጡለት አርጋጅ አሸርጋጅ አስተናጋጆች ትወረራላችሁ። ምሳው ማብቂያ ላይ ኬክ መብላት ለቅርጽሽ እንደማይበጅ ይነግርሽና ፍሩት ሰላድ ያዝልሻል። በስምምነት ሙልጭ አርገሽ ትበያለሽ። ልትሄዱ ስትዘጋጁ እሱን ብቻ የሚያስተናግድ የሚመስለው የሆቴሉ ማናጀር ሲጠቅሰው ታያለሽ። ክፍላችሁ ዝግጁ ነው እያለ እንደሆነ ይገባሻል። በተቀመጥሽበት ትነቃነቂና ቀኑ ምን ሊመስል እንደሚችል ታስቢያለሽ። ዝግጁ ነሽ። ክፍሉ ሽቶ ይላል። አልጋው ላይ የተበተኑትን የጽጌረዳ ቅጠሎች ስታዩ ምን አይነት አሰጣጥ ሊወድ እንደሚችል ማሰብ ትጀምሪያለሽ። አይናፋር ወይስ ነብር? እሱ እንዲመራሽ ለማድረግ ትወስኛለሽ። ቢያንስ 30 ዓመት እንደሚበልጥሽ ታስቢና አስተማሪ መሆን ሊፈልግ እንደሚችል ትገምቻለሽ። የምትለብሺውን ልብስ ከመረጠልሽ የምትመገቢውን ቀድሞ ካዘዘ እንደዚያ ነው የሚሆነው። የሚያስተምራት ትንሽዬ ልጅ ነው የሚፈልገው ብለሽ ትገምቻለሽ። ከዚያ ደግሞ በሁለቱ መሃል ለመጫወት ታስቢያለሽ። ተጣጥቢ ልምጣቲና የቤትሽን ሳሎን 2 የሚያክለውን ቅንጡ መታጠቢያ ቤት ትገቢያለሽ። በመስታወት የተሞላ ክፍል ነው። አይኖችሽ ግን ራስሽን ከማየት ይሸሻሉ። በማታውቂው ምክንያት ራስሽን ማየት ይጠላሉ። የምታደርጊውን አድርገሽ ስትወጪ አልጋ ውስጥ ገብቶ ታገኘዋለሽ። እርቃኑን መሆኑን ታውቂያለሽ። ከነ ልብስሽ ሄደሽ አልጋ ውስጥ ትገቢያለሽ። የሚፈልገውን ሁሉ ትሆኝለታለሽ። ቃል ሳያወጣ በመራሽ ሁሉ ትሄጅለታለሽ። ደስ ይለዋል። በጣም ደስ ይለዋል። ካልጋ ወጥቶ እርቃኑን ወደ መታጠቢያ ቤቱ ሲሄድ ግን ባታዩ ደስ የሚልሽን ነገር ታይና ቅሬታ ይሰማሻል። ሲራመድ እንደ ጨርቅ የሚውለበለበው የረገበ የሽማግሌ ዳሌው ያስጠላሻል። ለስላሳው አንሶላ ምቹ አልጋው ግን ያጽናናሻል። ሲመለስ አልጋ ውስጥ ገብቶ ያቅፍሽና ወሬ ይጀምራል። ከዚያ ስራሽን እንድታቆሚ ይነግርሻል። ከበቂ በላይ ተቆራጭ እንደሚያደርግልሽ፣ ቀብራራ ቤት እንደሚያስቀምጥሽ ያበስርሻል። ባልሽን እንድታይም ያዝሻል። ከወራት በኋላ በችግር የተነቃነቀው የኪራይ ጎጆሽ ድሮም አይመጥንሽም ነበር ብለው በሚያጨበጭቡልሽ ወላጆችሽ በሌላ አቅማችን አስተምረን መልሰን እንርዳ እንዴ ብለው ገንዘብ ቸገረኝ ስጡኝ ስትይ ይማረሩብሽ የነበሩ ቤተሰቦችሽ ፈጣን እርዳታ ፈርሷል። በአዲሱ ህይወትሽ በሚቀኑብሽ ጓደኞችሽ ሁኔታ ድምጥማጡ ጠፍቷል። አቶ ይሄይስ ቃሉን ጠብቋል። አጥፍተሽ ልጨርሽው የሚቸግርሽ ተቆራጭሽን ከጭማሪ ጋር ሳያሰልስ መስጠት ቀጥሏል። ያሻሽን ሁሉ ይገዛልሻል። ኢንቨስት ያደረኩበት የወዳጄ ካምፓኒ ነው ባለው ገና ቀለም ተቀብቶ ያልደረቀ ውብ አፓርታማ ውስጥ ትልቁን መርጦ እቃ ሞልቶ አስቀምጦሻል። መንጃ ፈቃድ ቶሎ እንድታወጭ አሳስቦሻል። ስራሽን ብቻ ሳይሆን የማታ የማስትሬት ፕሮግራም ትምህርትሽን አቋርጠሻል። ቀኖችሽን በስፓ ቀጠሮ፣ በመኪና ልምምድ፣ በሾፒንግ ዙረትና ኔትፍሊክስ በማየት መሙላት ከጀመርሽ ሰነባብተሻል። እና ህይወት በእንዲህ ሁኔታ አምራና ተውባ በመቀጠል ላይ ሳለች የይሄይስ ሚስት እንደተፈራው ትሞታለች። ማንኝ ብለሽ ትሄጃለሽ። ስለዚህ የሚስቱን ለቅሶ አትሄጂም፣ ቀብሯ ላይ አትገኝም። አቶ ይሄይስ የጠበቀው ቢሆንም ከባድ ሀዘን ላይ ስለሆነ ከሳምንት በላይ ደውልልሽም። የገባልሽን ቃል ሳያጓድል ግን ደግሞ ምንም ሳይጨምር መንፈቅ ያልፋል። የመንጃ ፈቃድ አውጥተሽ ኒሳን ጁክ መያዝ ጀምረሻል። መኪናው ግን በስምሽ አይደለም። ተቆጥሮ ከሚሰጥሽ ዳጎስ ያለ የወር ተቆራጭሽና ስጦታዎችሽ ውጪ ባንክ በስምሽ የተቀመጠ ገንዘብ፣ መሬት ላይ በስምሽ የተገዛ ንብረት የለም። አቶ ይሄይስ ሁሉን ይሰጥሻል። በሌላ በኩል ደግሞ የሰጠሽን ሁሉ በራሱ ስም በማድረግ ሁሉን ነስቶሻል። ከራስሽ ጋር ስታወሪ ይሄ ነገር እኮ የሚያበሽቅ ነገር አለው ትያለሽ። ተምረሽ የለ ዛሬ ቢደላሽም ነገ አንዳች ነገር ቢፈጠር ያለሽ ሁሉ ከመቅጽበት ሊወሰድ እንደሚችል እርቃንሽን ልቀሪ እንደምችይ ስታስቢ አልፎ አልፎ ይቆረቁርሻል።
የኑሮሽ ጊዜያዊነት ያሳስብሻል። የእያንዳንዷ ንብረትሽ የሌላ ሰውነት ያስጨንቅሻል። አንዳንዴ አፓርታማሽ ውስጥ ወዲያ ወዲህ እያልሽ ስለምትቀመጭበት ሶፋ፣ ስለምታዩ ቴሌቪዥን፣ ስለምተኝበት አልጋ፣ ስለተሟላው ዘመናዊ ኩሽናሽ ስታስቢ ከአቶ ይሄይስ ብትለያዩ አንዲት ብረት ድስትም ላይ አንዲት ጭልፋም ላይ የኔ ናት ብለሽ ማዘዝ እንደማትችይ ሲሰማሽ ትረበሻለሽ። በድንገት የለመድሽው ምቾት በዚያው ፍጥነት ሊነጠቅ እንደሚችል ስትገነዘቢ ትባቢያለሽ። ከአዲሱ ሲሳይሽ የሚቀራመቱት ጓደኞችሽ ከዚህ በፊት በወሬ የሰሙትን ታሪክ እያነሱ ነገ ስትጣሉ አሽቀንጥሮ እንዳይጥልሽ አግባኝ በዩ ብለው ይመክሩሻል። ሚስቱ ሞታ የለ ነጻ ሰው አይደል አግባኝ በዩ እያሉ ይወተውቱሻል። ያኔ ይህንን ኑሮ ቋሚ ማድረግ ብቸኛ ዋስትናሽ ጋብቻ መሆኑን ትረጃለሽ። ግን ደግሞ በዚህ ግንኙነት ውስጥ እንዲህ ያለ ጥያቄ ያውም በዚህ ሰዓት ያውም ከእንደ ይሄይስ አይነቱ ልምራሽ ባይ ወንድ ጋር ማንሳቱ ያለሽንም የሚያሳጣሽ አውላላ ሜዳ ላይ የሚጥልሽ ይመስልሽና ትሰጊያለሽ። ደስተኛና ምቹ ህይወትሽ በእንዲህ ያለው ሰቀቀን መረበሽ ይጀምራል። በጓደኞችሽ ዝም ብለሽ ከፈዘዝሽ በሌላ ይተካሽና ጉዲ ሰራሻል ምክር ሆድሽ መተራመስ ይቀጥላል። በየቀኑ መስታወት ፊት ስትቆሚ በወር ያረጀሽ ይመስልሻል። እርግጠኝነት ማጣትሽ፣ ምቾትሽ ዘላቂ መሆኑን አለማረጋገጥሽ ይከነክንሻል። አልፎ አልፎም ደካማ ስትሆኝለት ያ ትተሽው የነበረ የእጦት ግን የእርግጠኝነት ህይወትሽን በስሱ ያስናፍቅሻል። አለ አይደለ ቁም ሳጥኔ ትንሽ ነበረች ግን የኔ ነበረች፣ አልጋዬ የማትረባ ነበረች ግን ደግሞ የኔ ነበረች አይነት ሐሳብ ሽው ውል ይልብሻል። ሁሉም አለኝ ግን ምንም የለኝም የማለት ሐሳብ ወጥሮ ይዝሻል። ብዙ ሳይቆይ ደፈረትይና ለምን አንጋባም ብለሽ ትጠይቂዋለሽ። በዚያ ማስመሰል በማይችል ሁኔታ አይቶሽ የምርሽን ነው ይልሻል። ፈራ ተባያልሽ በዚህ ይቀለዳል እንዴ ትያለሽ። ጊዜ ይለፍ እንጂ ያንቺና የአቶ ይሄይስ ግንኙነት ልክ ያኔ የተገናኛችሁ ቀን፣ ልክ ያኔ ለመጀመሪያ ጊዜ አንሶላ የተጋፈፋችሁለት የነበረው አይነት ነው። አንቺ ፈሪ፣ እሱ ደፋር፣ አንቺ ተመሪ፣ እሱ መሪ። የግንኙነታችሁ ሾፋሪ እሱ ነው። ባሻው መንገድ ባሻው ፍጥነት ይነዳችኋል። ያንቺ ስራ ቀበቶሽን አድርገሽ የተሳፋሪ ወንበር ላይ መቀመጥ ነው። በማያወላወል ሁኔታ መልስ ይሰጥሻል። ሚስቴ ከሞተች አመት እንኳን አልሞላትም። ደግሞ ስንቴ ነው ዳግመኛ ጋብቻ እንደማልፈልግ የነገርኩሽ ይልሻል። ወሽመጥ ይቆርጣል አይደል? ቅስምሽ መሰበር ነበረበት ግን አይሰበርም። በእርግጥ ንግግሩ ሲተረጎም ቦታሽን አታምታቺ ማለቱ መሆኑ ይገባሻል። ግን አቶ ይሄይስ ልክ ነው። ሲያገኝሽ በወሰነልሽ ህይወት የተስማማሹ አንቺ አይደለሽ? ስራ ትቻለሁ፣ ትምህርትም አቋርጫለሁ፣ ምንም ንብረት በስሜ የለም። ነገ ማለቴ ብንጣላ ወይ ሌላ ሴት ጋር ብትሄድ ምን ሆናለው ብለሽ መጠየቅ ነበረብሽ። ግን አትጠይቂውም። አቶ ይሄይስም ካንቺ ያማሩ፣ ካንቺ በእድሜ የሚያንሱ፣ ካንቺ ያነሰ ጥቅምን የሚቀበሉ ሌላ ብዙ ቆነጃጅቶች እንደሌሉት እርግጠኛ አይደለሽም። አንዳንዴ የሴት ዲኦር እየሸተተ ይመጣል። አልፎ አልፎ በረንዳሽ ላይ ዝቅ ባለ ድምጽ ሴት ያባብላል። ምናልባት ብዙ ለጊዜው የሚሰጡ አፓርታማዎች ይኖሩት ይሆናል። ምናልባት ብዙ ለሚፈልጋት የሚሰጣቸው በስሙ ያሉ መኪኖችም ይኖሩታል። ስለዚህ አትጠይቂውም። ማርገዝን አስበሽ ነበር። ያቺ የማታረጅ ወንድን ማጥመጃ ዘዴ እንዴት ላታስቢያት ትችያለሽ? ግን ያላቀደውን የማይከውን ያላሰበውን የማይፈጽም የማይቆጣጠረውን የማይፈልግ ሰው ስለሆነ እሳት መጫር መስሎሽ ትተይዋለሽ። በንዴቱ እፍ ብሎ እንደሚጠፋ ታውቂያለሽ። በዛ ላይ ያንን ህይወት አግብቶ የመውለድን ወልዶ የማሳደግን አሳድጎ የመዳረን ህይወት ያለፈን ሰው እንካ ባያትነት ዘመን አባቱን ብትዩ ከንዴት ውጪ ምን ሊሰማው ይችላል? የህልም ህይወቱን የሚያጠለሽ ነገር ሆኖ ነው የሚሰማው። ያንቺም የምቾት ዓለም በቋጠርሽው ልጅ እንደሚደረመስ ታስቢያለሽ። ስለዚህ ትተይዋለሽ። ከቅምጥነት ወደ ሚስትነት እንደማታድጊ፣ መስዋዕትነት ለከፈልችለት የምቾት ህይወትሽ ቋሚ ሰርተፍኬት እንደማታገኚ ሲገባሽ በፊት እንደ ዋዛ የምታልፊያቸው ነገሮች ያበሳጩሻል። ታዛዥ ባህሪሽ ሲበላሽ፣ እሺ ባይነትሽ ሲበርድ፣ አቶ ይሄይስ እግር ይቀንሳል። የነገስ ጥያቄ ሲደጋገም፣
የምን ሆናለው ንዝንዝሽ ሳታውቂው ካፈሽ መውጣት ሲያበዛ አቶ ይሄይስ ተቆራጩ ላይ መዘናጋት ስጦታው ላይ ጋብ ማለት ይጀምራል። ይህን ጊዜ ትደነግጫለሽ፣ ይህኔ ትበረግጊያለሽ። የሚሰራውን የሚያውቅ ሰው ነውና መበርገግሽን ሲመለከት ተመልሶ ይመጣል። ነገር ሁሉ እንደነበረው ይሆናል። ተቆራጩ ይመለሳል። ስጦታው መግረፉን ይቀጥላል። ባጭር ገመድ እንደታሰርሽ ይገባሻል። ራቅ ብዬ ልሂድ ስትይ የምትታነቂ መሆንሽ ይገለጽልሻል። ያኔ ሰው የሚቀናበት ኑሮሽ በታዛዥነት እንደተመሰረተ ይታወስሽና ወደ ቀደመችው አይናፋርና ግድርድር ጥያቄ የማትጠይቅና ያገኘችውን ተቀብላ ለዛሬ ብቻ የምትኖር ምስኪን ሴት ትሆኛለሽ። ያኔ ትምህርቴን ባላቆምኩ ስራዬን ባልተውኩ እንደምንም ብዬ በራሴ በቆምኩ እያለች ውስጥሽ የምትንፈራፈረውን ሴት ታፍኝና የዘላለም ቅምጥ ለመሆን ትወስኛለሽ። መልሰሽ ደግሞ 30 ሲያልፈኝ ቢተወኝስ በሚል ክፉ ሐሳብ ትረበሻለሽ። ህይወትሽ በዚሁ ይቀጥላል። ውድ የቢሼልፍ ትረካ ቤተሰቦች የዛሬው ቪዲዮ ይህንን ይመስላል። ከወደዳችሁት ለጓደኞቻችሁ ሼር አድርጉላቸው። ላይክ እና ሰብስክራይብ ያላረጋችሁ ደግሞ እባካችሁ በማድረግ አበረታቱኝ። በሌላ ቪዲዮ እስክንገናኝ በደህና ቆዩልኝ።